ጉዳዩ ስለ እንጀራ ነው፣ ስለ ምጣድ ነው፣ ስለ ምጣድ ማሰሻ ነው። ስለዚህ ይህን ነገር ስትለይ እኔ ወደ ፍልስፍና ልለውጠውና እንጀራም በእኛ ውስጥ እኛም በእንጀራ ውስጥ እኛን በምጣድ ማሰሻ ውስጥ ምጣድ ማሰሻም በእኛ ውስጥ አሰናስለን አዋህደን እንድናየው አጭር ፍልስፍናዊ ነገርን አቀርባለሁ። ለእኔ እንጀራ ማለት ይበላ አይደለም፣ የተፈጥሮ ኃይልና የሰው ጥበብ ተሰናስለው ተዋህደው ምግብ ያደረጉት አንድ ታላቅ ነገር ነው ብዬ አምናለሁ። ተፈጥሮ መዋቅሯ በጣም ያስደስታል። የጥንት ሰዎች ለመጀመሪያ ጊዜ ምጣድን እንዴት ፈለሰፉ፣ የምጣድ ማሰሻን እንዴት ፈለሰፉ፣ አከምባሎን እንዴት ፈለሰፉ፣ ከሱ በበለጠ ደግሞ እንጀራን እንዴት እንጀራ አድርገው አወጡ። ኬሚስትሪያቸው ትንሽ እንረዳ እስቲ። የመጀመሪያዋን ሴት አስቧት። እንዴት አቦካችሁ፣ እንዴት ሊጥ አደረገችው፣ እንዴት ጋገረችው፣ እንዴት አይን እንዲያደርግ አደረገችው የሚለው የመጀመሪያዋን ሴት ስታስቧት የነበራትን የኬሚስትሪ ፍልስፍናና እውቀት ትረዳላችሁ። ስለዚህ እኔ የሚመስለኝ የመጀመሪያዋ ሴት እንጀራን ስትፈለስፍ ተፈጥሮን ተረድታ እንደሆነ እገነዘባለሁ። እንጀራን እንጀራ ያደረገችው የመጀመሪያዋ ሴት ወይም የምጣድ ማሰሻን የፈለሰፈችው የመጀመሪያዋ ሴት አራት ኃይሎችን በአግባቡ ተረድታለች። አራቱን ኃይሎች የተረዳ ሰው ሁልጊዜ የግኝት ባለቤት ይሆናል። አራቱ የእንጀራ ኃይሎች ማለት እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እነዚህን ኃይሎች መቆጣጠር ከቻላችሁ ጤናቸው የተጠበቀ ይሆናል። አራቱ በሁሉም ውስጥ አሉ። በእድሜያችን ውስጥ አሉ፣ በተፈጥሮ ውስጥ አሉ፣ በእንጀራ ውስጥ አሉ። ለምሳሌ እኔም አንተም አንቺም እሳት ነን። ገላችን ይሞቃል፣ ይተኩሳል፣ ይወብቀናል፣ እሳት ነን። ነፋስነት በውስጣችን አሉ ብላለሁ፣ ነፋስ ነኝ። ውሃ አለኝ፣ ደም አለኝ፣ ፈሳሽ አለኝ፣ ውሃነት አለኝ። አጥንቴ፣ ጅማቴ፣ ጠጉሬ፣ ጥፍሬ በአጠቃላይ የመሬት አካል ነው። ስለዚህ ድምፁን ቀነስ ብታረጉት። እሺ። ስለዚህ አራት ነገሮችን ሴትዮዋ ተረዳች ብዬ አምናለሁ። ለምሳሌ ሆስፒታል ስትሄዱ ልትታከሙ ስትሄዱ አራቱ ነገራችሁ ስለሚጎዳ መጀመሪያ ሐኪሙን ይላቸዋል፣ ተንፍሱ ይላቸዋል፣ ትላላችሁ፣ ነፋስነታችሁን ይመረምራል። ደም ስጡ፣ ሽንት ስጡ ይላል፣ ፈሳሽ ውሃነታችሁን ይመረምራል። ቀጥሎ ደግሞ ቴምፕሬቸራችሁን ይለካል፣ እሳትነታችሁን ይመረምራል። ሌላው ደግሞ ሰርጀሪ ሊያደርጋችሁ ይችላል፣ አይነ ምልክት ስጡ ሊል ይችላል፣ መሬትነት ይመረምራል። ስለዚህ አራቱን የተረዳ ሰው የፍልስፍና ባለቤት ይሆናልና አራቱ የተፈጥሮ ኃይል እንጀራን እንጀራ አድርገውታል። የመጀመሪያው ኃይል የምን ኃይል ነው? የመሬት ኃይል ነው። ጤፍ ማለት ነው። አንድ ገበሬ ዘርን መሬት ውስጥ ይጥላል፣ ጤፍን ማለት ነው። መሬት ተቀብላ ታሳድገዋለች፣ ያንን ዘር ታወጣዋለች፣ እንዲያድግ ታደርገዋለች፣ እንዲያብብና እንዲያፈራ ታደርገዋለች። ስለዚህ የጤፍ ወይም የእንጀራ የመጀመሪያው እናት ምድር ሆኖ ይገኛል ማለት ነው። ያንን እኔም ውስጥ አንተም ውስጥ እኛም ውስጥ ስናገኘው ገበሬ ጤፍን ይዞ መሬት ውስጥ እንደሚዘራ እኔም አንተም አንቺም ስንጸነስ ከአባት ዘር ምድር ወደ ተባለች ወደ እናት ማኅፀን እንላካለን። የጤፍ ዘር ጥቂት ቀን እንደሚቆይ 9 ወር ከ5 ቀን እንቆያለን። እንደሚያድግ ምን እንላለን? እናድጋለን። እንደሚያብብ ወጣት እንሆናለን። እንደሚያፈራ ባል ሚስት አግብተን ቤት ንብረትን ልጆችን እናፈራለን። ስለዚህ ምድር የመጀመሪያዋን የጤፍ ዘር ስጦታ አድርጋ ስትሰጥ እንግዲህ ሴትዮዋ ደግሞ ያንን ዘር ፈጭታ ዱቄት ታደርገዋለች። ዱቄት ሲሆን የተበታተነ ነው፣ ኃይል የለውም። ስለዚህ ምን አስፈለገ? ሁለተኛው ኃይል አስፈለገ። ውሃ ነው። እስቲ ምንድን ነው? ውሃ ነው። ውሃ ደግሞ እነዛን የተበታተኑትን ዱቄቶች ምን ያደርጋቸዋል? አዋህዶ ሊጥ ያደርጋቸዋል። ስለዚህ ምን ያስተምረናል? የተበታተነ ማንነት ወደ አንድነት መቀራረብ እንዳለበት ያስተምረናል። ስለዚህ ውሃ ምን አደረገው? ሊጥ አደረገው። ውሃ መንጻት ነው። ውሃ መፈወስ ነው። ስለዚህ ሁልጊዜ ውሃ ስንጠጣ እፎይ እንላለን፣ ጥማችን ይረካል። ውሃ ደግሞ ዱቄቱን ሊጥ ያደርገዋል። ግን ውሃ ብቻ ጥቅም የለውም። ምን አስፈለገ? ነፋስ አስፈለገ። እንጀራ ለማድረግ ነፋስ ምንድን ነው? ሕይወት ነው። በመተንፈሴ ነው የምንቀሳቀሰው። ያ ሊጥ ምን ይሆናል? የተፈጥሮ እርሾ ነፋስ ሲገባበት ከድንጋይነት ወደ ሕይወትነት ይለወጣል። ኩፍ ማለት ይጀምራል። ምኑ? ሊጡ ሕይወት አገኘ ማለት ነው። ነፋስ ሕይወት ሰጠው። ግን ነፋስ ሕይወት ቢሰጠው እሳት ደግሞ አራተኛው ኃይል ከሌለ ምን አይበስልም።
ስለዚህ ምን አስፈለገ? እሳት አስፈለገ። እሳት ደግሞ እንጀራን አብስሎ እንጀራ ያደርገዋል። እሳት ምንድነው? መለወጥ ነው። እኛ ምንም ኩፍ ብንልም መለወጥ ከሌለ መከራ ካላገኘን መብሰል አንችልም። ብዙ ጊዜ መከራ እንሸሻለን እንጂ እንደ መከራ ያህል ጥሩ ነገር የለም። ሰውን ሰው አድርጎ ያበስለዋል፣ ያነጥረዋል። ወርቅ በእሳት እንደሚወጣ እንጀራም ደግሞ በእሳት ተፈትኖ ይበስላልና እንጀራ ይገርማል። ከዛ ሴትዮዋ እሳቱን ከስር ትለቅና ቀጥሎ ምን ታመጣለች? ምጣድ አለ። ተመልከቱ ምጣድን፣ የምጣድን ፍልስፍና እስቲ ዝም ብለን እንመልከተው። የጥንት ኢትዮጵያውያን ፍልስፍናቸው አብዛኛውን በክብ ነገር ላይ ማዕከል ያደረገ ነው። የምዕራቡ ዓለም ፍልስፍና ስኩዌር ነው፣ አራት ማዕዘን ነው። የኢትዮጵያውያን ፍልስፍና ደግሞ ሰርክል ነው። ለምሳሌ እኔም አንተም አንቺም ተምረናል፣ ትልቅ ደረጃ ደርሰናል። ሜንስትሪም ሳይንስ መጨረሻ አብቅቶ አንጥሮ ሲያወጣ ምን ያሰጣቸዋል? ቆብ ይሰጣቸዋል አይደለ? ግራጁዌሽን ቆቡ ስንት ማዕዘን ነው? አራት። ቴሌቪዥኑ አራት ማዕዘን ነው። የስክሪኑ አራት ማዕዘን ነው። ይሄ ምዕራቡ ዓለም ፍልስፍና ነው። ጠረጴዛው አራት ማዕዘን ነው። የኢትዮጵያውያን ፍልስፍና ግን ክብ ነው። ክብ ማለት ፍጹምነት ነው። ጎጆ ክብ ነው፣ መሶቡ ክብ ነው፣ ትሪው ክብ ነው፣ ሳህኑ ክብ ነው። አራት ማዕዘን አይወዱም ኢትዮጵያውያን። አራት ማዕዘን የሚወዱት ምዕራባውያን ናቸው። እሳት፣ ውሃ፣ ነፋስ፣ መሬት። አምስተኛው ዲ5ዲ ይሄ ስፕሪት የሚባሉ ኤተር የላቸውም፣ አያምኑም። ለዚህ ነው እኔና እናንተ ግራጁዌት ስናደርግ ቆብ እናደርጋለን፣ አራት ማዕዘን ያለው ቆብ። መንፈሳውያን ደግሞ ስዕላት ስትመለከቱ ክብ ነው፣ ጭንቅላታቸው ላይ ክብ ነው፣ ክብ ነው፣ ክብ ነው። ክብ መነሻ የለውም፣ መድረሻ የለውም። ስለዚህ ክብ ምንድን ነው? ዑደት ነው። የህይወትን ዑደት ይወክላል፣ ለእኔ፣ ለአንተ፣ ለአንቺ። ስለዚህ አሁን በሳይንሱ ትምህርት ብዙ ጊዜ ማልስማማው ነገር አለ። ለምሳሌ ግራጁዌት ስናደርግ አስታውሳለሁ፣ መነሳንሱን ከቀኝ ወደ ምን መልሱ ይላል? ወደ ግራ ቸብ ይላል። ምንድን ነው? ግራ ብሬን ብቻ ነው ሳይንሱ ፋንክሽን የሚያደርገው፣ ቀኙን አይደለም። ቀኝ ምንድን ነው? መንፈሳዊነት ነው፣ ርቀት ነው፣ ምጥቀት። ይሄ ደግሞ ቋንቋ ይወዳል፣ ግርግር ይወዳል፣ ይወዳል። ስለዚህ ሳይንሱ ይህንን ዘግቶ ይህንን ስለሚያደርገው መነሳንስ ወደ ግራ፣ ቆሙም እሳት፣ ውሃ፣ ነፋስ፣ መሬት ነው እንጂ ክብነት ወይም መንፈስ የለውም። ስለዚህ እኔ ምጣዱን ሳየው ይሄ ክብነት ትዝ ይለኛል፣ ላስበው እችላለሁ። ከዛ ሴቲቱ የበሰለውን እንትን ታመጣና ምን ታደርጋለች? ቅድም ውጭ እንዳየነው ትጋግረዋለች። እና ስትጋግረው ልብ አድርጋችሁ ካያችሁ እንዲህ ነው የምታሽከረክረው። ከጫፍ ከተበታተነው ቴና ማዕከሉ ላይ ታስቀምጠዋለች። ብልሃ ሴት ማለት ነው። ይሄ የእጅ አጣጣል ጥበብ ብቻ አይደለም። ዳርን ስትመለከቱት መበታተን ዝርውነት ነው። ከዛ የተበታተነውን ወደ ምን ታመጣዋለች? ወደ አንድነት ታመጣዋለች ማለት ነው። ስለዚህ የተበታተነውን ማንነት ወደ አንድነት የማምጣት ፍልስፍና እኔ ከእንጀራ ልማር እችላለሁ ማለት ነው። ከዛ በኋላ ልክ ሲበስል እንፋሎት ሲወጣ ምን ታደርገዋለች? አከንባሎን አምጥታ ጫን ታደርገዋለች። ቅድም ስመለከታቸው ነበር። ለእኔ አከንባሎ ማለት መጠበቅ ማለት ነው። ይሄ እንጀራው ወዙን እንዳያጣ፣ እርጥበቱን እንዳያጣ፣ ልስላሴውን እንዳያጣ ከላይ አከንባሎ ካልሆነ ይደርቃል። ስለዚህ ተፈጥሮም እንደዚህ ነው። ስንበስል፣ በእሳት ስንበስል መንከባከብ፣ ጥበቃ ይፈልጋል። ጊዜ ምድራችን ጥበቃ ትሰጣለች። እናት ጥበቃ ትሰጣለች። በክንዶቿ አቅፋ፣ በእጆቿ ይዛ፣ በጀርባዋ አዝላ። ለእንጀራም ምንድን ነው? አከንባሎ ጠባቂ ነው ማለት ነው። እና ምድር ላይ ስትኖሩ ጠባቂ መኖር ያስፈልጋል። የሰማችሁ የሆነ ጋርድ ያስፈልጋቸዋል፣ ሺልድ ያስፈልጋቸዋል። አሊያ ለአደጋ በቀላሉ ትጋለጣላችሁ። በመንፈሳዊ ዓለምን ለክፉ ነገር የምትጋለጡት ሺልድ ስለሌለ ነው። ስለዚህ አከንባሎ ያዙ ማለት ነው። አከንባሎ ጠባቂ ኃይል ያስፈልገናል በምድር ላይ ስንኖር። ከዛ ወደ ማሰሻው ምንት አይደለም፣ ወደ ማሰሻው የፈለገችው እሷ እና በሰለ። ከዛ በኋላ አከንባሎ ወጣ። ከዛ እንጀራው ዝም ብሎ አይወጣም። ቅድም ሴቶቹ ሲያደርጉ ሳይ በእጃቸው አውጥተው ምን ያመጣሉ? ክብ የሆነች ሰፌድ ያመጣሉ። ሰፌዱ ክብ ነው። ዝም ብላ አንድ ሴት እንጀራውን ብታነሳ እንጀራው ምን ይሆናል? የበሰለው እንጀራ ይቆረሳል፣ ይቀደዳል። ስለዚህ እንደ እንጀራ መብሰል ሰዎች አዋቂዎች ይሆናሉ፣ ግን እንደ ሰፌድ ጥበብ ያስፈልገናል። በቀላሉ መቆረስ አለ ማለት ነው። ምንም ብትበስሉ፣ ምንም አዋቂዎች ብትሆኑ ጥሩ ሰፌድ አምጥታችሁ እንጀራውን መሶብ ላይ ማስቀመጥ ካልቻላችሁ አለቀላችሁ፣ ትቆራረሳላችሁ። ምንም አዋቂዎች ብትሆኑ፣ ምንም ዝና ማማ ላይ ብትሄዱ ጥበብ ያስፈልጋቸዋል። የሰማችሁ
ጥበብ ያስፈልጋል። መቆራረስ ይመጣል። የዝና ከፍታ ላይ ስንደርስ አንዳንዴ እንዘናጋለን፣ መቆራረስ ይመጣል። ስለዚህ ጠቢብ ሰው የበሰለ ሰው እንደ እንጀራ ሁልጊዜ ጥሩ ሰፌድ ወይም ጥሩ አማካሪ መኖር አለበት አይደል? ሰፌድ አማካሪ ነው። ስለዚህ ማኔጀር ቅጠሩ ነው ማለት ነው። ማኔጀር ያስፈልገናል አማካሪ። ከዛ በኋላ በመሶብ ቀጥታ ወደ ሌማት ይሸጋገራል። ሌማቱ አሁን ምንድን ነው? ክብ ነው። ኢትዮጵያ ፍልስፍና በክብ ላይ የተመሰረተ ነው። ከዛ የአርቲስት ትዕግስት ነገር መጣ ማለት ነው። ምን አረጋሪ ማሰሻ ሴትየዋ ታስሰዋለች። ለምን ታስሰዋለች? ማሰሻ ማለት ምንድን ነው? ለሚቀጥለው እንጀራ ምጣዱን እያዘጋጀች ነው ማለት ነው። ከመቃጠሉ ጋር ብቻ አታያዥ። ማሰሻ ለስላሳ ነገር ነው። ተፈጥሮ ላይ ስንኖር ሁልጊዜ ለስላሳዎች መሆን አለበት። ሁልጊዜ ጥንካሬም አያስፈልግም። ምጣዱ ይሰበራል። ምጣድ ህይወታችን እንዳይሰበር ለስላሳ ማንነት ይኑረን። ለምን? እንደ ልስላሴ ፍቅር ጥሩ ነው። ቂመኛ እንሁን፣ በቀለኛ እንሁን፣ ትንሽ ደግ እንሁን፣ ርኅሩህ እንሁን። ይሰብረናል መልሶ። በቀል ራስን መልሶ ያጠፋል። ሱሳይድ ማድረግ ነው። ስለዚህ እንደ ማሰሻ ለስልስ እናደርግና ሌላው በጣም የሚገርመው ማሰሻ አዲስ እንጀራ ከመጋገሩ በፊት ምናልባት የቀረ ይሆናል አይደል? አንዳንድ እንጀራ የቀረ ከሆነ ያጸዳል። እና አንዳንዴ እኔ ማሰሻ እንደ ንስሐ ማየት ትችላላችሁ። መጽዳት ነው፣ መንጻት ነው። ከዛ ሌላኛው እንጀራ ሁለተኛው ይመጣል ማለት ነው። እና እኔ የአርቲስት ትዕግስት መርሃ ግብር የሚመስለኝ እንግዲህ ማንጫ መርሃ ግብር ሊሆን ይችላል። ሀሳቧን አላውቅም፣ ግን ማንጫ መርሃ ግብር፣ መታደሻ መርሃ ግብር፣ ለሌላ ሂደት መዘጋጃ የሚሆንን የመታደስን ነገር በቴሌቪዥን መርሃ ግብሯ ላይ እንጠብቃለን የሚል እምነት አለኝ። በመጨረሻ እኔ እንጀራው ሆናለሁ፣ እንጀራው እኔ ይሆናል። እንዴት እችን ፍልስፍና ተመልከቱ። በቃ እንትን ላይ ቀረበ። እንደ ድሮ ቁርጥ አልነበረም። ድሮ ሲያስጠላው ቁርጡ ተቆራርጦ ነው የሚመጣው። ድሮ ትሪ ላይ ባልና ሚስት አንድ ላይ ደስ ሲሉ። ስለዚህ ፍቅር ካለ ለባልና ለሚስት ስንት እንጀራ ይበቃል? መልሽ። በጣም ተሳሳተ። አንተ መልስልኝ። ፍቅር ካለ ለባልና ለሚስት ስንት እንጀራ ይበቃል? አይደለም። በጣም ተቃራኒ ሚስት አርቲስት ይገረም አይደለም። 10 እንጀራ ይበቃል። አዎ ያ ሆዳሞች ማለት አይደለም። ትሪው ላይ እንጀራው ተዘረጋ። ባል ለራሱ ከመጉረሱ በፊት ለሚስቱ ያጎርሳታል። ሲያጎርሳት ስትሽኮረመም እንደው በሞቴ ይላታል። እሷም ታጎርሰዋለች። እንደው ካለ አፈር ስሆን ትለዋለች። እሱ ሲያጎርሳት እሷ ስታጎርሰው ሳይታወቃቸው ብዙ ይበላሉ ማለት ነው። ለዚህ ነው እንደ አይነት ትዳር እንጀራ ነው። ምን ይባላል? በጥንቱ ሞቅ ያለ ነው ቤቱ፣ ያማረች ናት ሚስቱ። ለምን ይሄዳል ሰው ሰርግ እያለ ቤቱ ይባላል። በጉብሻ ነው በረከቱ። ጨቅጫቃ ከሆነች ግን ይቅርታ፣ የወንድም ጨቅጫቃ አለ እንኳን አንድ እንጀራም አይበላም። እሱም በልቶ ሆቴል ይመጣል፣ እሷም ከዛን ጨጓራው የተነሳ ይላል ጉሽ ነው ይመለሳል። እና ምን ይባላል? ቀዝቃዛ ነው ቤቱ፣ ጨቅጫቃ ናት ሚስቱ። ለምን ይሄዳል ሰው ለቅሶ እያለ ቤቱ ይባላል። ከዛ እንጀራው ትዕግስት ይሆናል፣ ትዕግስቱ እንጀራ ይሆናል። ወይም እንጀራው ሮዳስ ይሆናል፣ ሮዳስ እንጀራ ይሆናል። ይሄው እንጀራው ቀረበ። ይሄን እንጀራ ነው ብላችሁ አስቡት። ይሄ በእጅ ያስኩት ይሄ ምንድን ነው ብላችሁ አስቡት። እንጀራ እስቲ በሉት። እሺ አፌ ውስጥ አደረስኩት፣ ውስጥ ያስገባሁት። ከዛ በኋላ ሮዳስ ነው ተባለ ጤና ያካል። ስለዚህ እንጀራው በሰው በእንጀራ ውስጥ እናገኛለንና የአማረ መርሃ ግብር እንዲሆንልሽ ልባዊ ምኞቴን አቀርባለሁ። አመሰግናለሁ። እኔን ለመጣል ተንደርድረው ሲመጡ ጠንከር ብዬ በመቆሜ ምክንያት በመጡበት ፍጥነት እዛው በእኔ ጥንካሬ ምክንያት ተጋጭቶ የወደቀ ሰው ሊኖር ይችል ይሆናል። እኔ ግን የጣልኩት ሰው የለም። የጣልኩትም ሆነ የገፈተርኩትም ሰው ሆነ እኔ እንዴት አድርጌ ነው የእኔን እውነት ለሰው ማስረዳት የምችለው? እንዴት አድርጌ ነው ወይ የራሴን እውነት ለሰው ማስረዳት የምችለው? እርግጥ ነው እኔን ለመጣል ተንደርድረው ሲመጡ አገኘኋት ሲሉ ሸሸት በማለት ምክንያት በመጡበት ፍጥረት በአፍጢማቸው የተፈጠሩ ሰዎች ሊኖሩ ይችሉ ይሆናል። እኔ ግን የጣልኩት ሰው የለም። እንዴት አድርጌ ነው ማስረዳት የምችለው? የጣልኩት ሰው የለም፣ የገፋሁትም ሰው የለም። ምንድን ነው የሚሉት እነዚህ ሰዎች? ዘርጅ ባላቸው
ምንድን ነው የሚባለው ይሄ? ኳስ ወደ እጅና እጅ ወደ ኳስ የሚባል ነገር አለ አይደል? አሁን ቆይ በእግር ኳስ ጨዋታ በእጅ መንካት ነው አይደል ማለት የሚያሰኘው? በእጅ ኳስ ጨዋታ ደግሞ በእጅ መንካቱ ሳይሆን በእግር መንካቱ ነው ማለት የሚያሰኘው አይደል እንዴ? ዋናው መጫወቱ ሳይሆን ህጉን ማወቁ ላይ ህጉን ማወቁ ላይ ምን ያህል ነው የሚሉት? ብቻዬን ነኝና ማለት አንድ አባት እኮ ናቸው። አንቺስ እናቴ በደህና ጊዜ አጥብተሽ ለልጅሽም ጤና ለእኛም ሰላም ሰጠሽ። የሚገርመው እኮ ለሚያለቅሰው ከልክሎ ለማያለቅሰው ማጥፋታቸው ማቆም ካለበት ማቆም ባለበት ሰዓት ማቆም ነው እንጂ ለሚያለቅሰው ከልክሎ ለማያለቅሰው ቢለዩ ቢለዩ ለነገሩ አንዳንድ ሴቶች ወንዶች ይጎረምሳሉ እንጂ አያርጉም የሚሉት ለዚህ ይሆናልና ወንዶች እየተናሰሩ ወንዶች አሜን በሉ። ይሄ ሴቶችን አይመለከትም። ሴቶች ለሚስታቸው ሴቶች ለሚስታቸው ወንዶችን አለ ሴቶች ለሚስታቸው ወንዶች አሜን በል። እንግዲህ ተቀበል። እንግዲህ ወንዶች ወንድ ተቀበል። አሜን በል። አሜን በል እንጂ እደግልን ያሳድግል ድግ በል እደግ እንጂ የምን የልጅ ድምፅን በድምፅ የመሻላት የነበረው ለያት ነገርና ያስቸገረ በእናቱ በአባቱ እልል የተባለ ዱርጅ ነበር። እልል የተባለ እቃ ለማውረድ እቃ ከተገዛበት በላይ ዋጋ የሚጠይቅ ለመጣላት ሄዶ የሚጣላ ሰዓቷ የተመለሰ ይሄ የሰሜን ኮሪያው ኪም ጆንግ ለመጣላት ሆኖ እኔን እያለ ወንድ ይንካኝ ብሎ ሲል ፈጣሪ እሱን ለመንካት ወንድ መላክ ሳይጠበቅ ቁጣ ሳያመጣ መብረቁን ሳያወርደው አንዲት ቢንቢ ልኮ ለሰዓታት እንዳይመስላችሁ ለቀናት ራሱን በራሱ አስገረፈልኛል። ለቀናት ቢንቢዋ ፊቱ ላይ ስታፍ አገኘ ብሎ እንቋስ ያለ ስታመጣው፣ ግንባሩ ላይ ስታፍ አገኘ ብሎ እንቋስ ያለ ስታመጣው፣ ቀኝ እጁ ላይ ስታፍ ቀኝና ግራ ቤታታበኝ እናንተ እያረማችሁ ቀኝ እጁ ላይ ሲያር በግራጁ ቀኝ እጁ ሲመታ ግራጁ ላይ ሲያር በግራጁ ቀኝ እጁ ሲመታ እንድንችው ወንድም በወንድሙ ላይ ይነሳል የተባለው ድርጊት ሲፈጸም ይመስል እንድንችው ያቀናል ራሱን ራሳ ቀጣለና ይሆን ተፈስ ብሎ ጨዋሉ እያይሆንላችሁ ይሆን እንደ ሰፈሩ ሰው በምርቃት መሸከም ጀመረ። በምርቃት አሁን ደግሞ ማሻው ይተሽከማል ደረሰ በነዛ በምርቃት አሁን ምርቃት ብቻ ወይ ደግሞ ማሻው ይጃችሁ ይያዙ አንተ ለዚህማ በምርቃት ይየው ማታወረደኝ አንተ አራሶና ሸከም ወይ ሰይ አልፈልግም ማለት ነው። አይነሰው ወይ ተመለከተ ራም ይበሉ ራም እናንተ ካሜል ይቀራል። አሜን
አሜን። አዳም ይባላል። የዚህ የማስተሻጨት ደራሲ አዳም ይባላል። ይሄ አዳም ስላችሁ ጥረግረብ ላይ የተባለው ሳይሆን ጭራሽ ብላ የተባለው አዳም ነው። ያው ለክርስቲ ግን አሳየው አዳም ይባላል። እኔ ለእንጀራ ፍለጋ ሲመላለስ ለእንጀራ ስትይ የከፈልሽው መስዋዕትነትና ለማስተሻጨት ቅርብ እንደመሆንሽ መጠን ይህንን የማስተሻጨት ዝግጅት ከአንቺ ውጭ የሚያቀርበው የለም ብሎ እኔ ጋር እንጀራ ለመግዛት ሲመላለስ መቆሚያ መቀመጫ ያሰጠኝ መቆሚያ መቀመጫ አልዋሻችሁም። እውነት ለመናገር አለቃ ከሌለበት ቢሮ ወጥቼ ይህንን የማስተሻጨት ዝግጅት ማቅረብ አልፈለኩም። ለምን አትሉኝም? እውነት ለመናገር እንጀራ የተቀሙት ሰዎች ጭምር ሲያቀር እንጀራ ስሸጥላቸው እንደነበር እያወኩኝም እንኳን ቢሆን ከኔ ጋር እየመጡ መግዛታቸውን ማወቅ ቢያስደስተኝም ይሄን የማስተሻጨት ወደ ማቅረቡ ጋር መስማማት ያልፈለኩት ለምን እንደሆነ ታውቃላችሁ? ከኔ ጋር እንጀራ ፍለጋ የመጡ ሰዎችን ማስራብ አድርጌ ቆጠርኩት። እንዴ ሁሉም ደንበኞቼ በሚያስብል ደረጃ እንዴ ምን ሆነሽ ነው? ይሄንን የማስተሻጨት ጨርቅማ ከአንቺ ውጭ የሚያቀርቡ የለም። የሚቀርበው እኮ በሳምንት አንድ ቀን ነው። ለዛ ቀን የሚሆነን እንጀራ እኛ ቀድመን እንገዛለን። አንቺ ግን እቺ ማስተሻጨት ጨርቅ ከተደበቀችበት አውጥተሽ ለዓለም አሳይልኝ። በዛው ለእንጀራቸው ሲሉ እንደ ማስተሻጨት ጨርቅ በብዙ የተቃጠሉ፣ በብዙ የጠቆሩ፣ በብዙ የነደዱ ወገኖቻችንን ከተረሱበት አውጥተሽ በማስተሻጨት ታሪካቸው እንደ ማስተሻጨት ቁስላችንን ያክሙልን ብለው ይኸው ለዛሬ የሚሆናቸው እንጀራ ትናንትና ከኔ ወሰደው የቀረበችው አለሰጥኩ እንጂ ነው እንጂ በዚህ ልክማ ከፈለጋችሁ ቆድን ብቻ ሳይሆን አእምሮንም መመገብ ተገቢ ነው ብዬ ዘውትር ዛሬ ኩሽናዬ ስቱዲዮ ለማድረግ ተስማማ። ለዛ ነው እንጂ ይሄን እኮ የኔ ኩሽና መግቢያ መቀመጫ ያጣው እንጀራ በነፃ የሚታደል ነው ይመስላል። ጅብሰን ወንደላጤና ሴት ተሰለፉ ረጅም ሰልፍ ሴት ላጤና ወንድ ላጤ ነበር እኔስ ታዲያ የሚገርማችሁ ነገር የማስተሻጨት እኔም ለእንጀራ እንደ ማስተሻጨት ብቃጠልም የማስተሻጨት ስትጠቁ አንዳንድ ማሸበቶችን እኮ በስም ማውቃቸው ይመስለኛል። አልማታች ተግባሽ ከቤ ወይ እናንተ እኔ የምላችሁ ወይ የምንሆነውን ደግሞ ስንት የማንሆነውን ሆነን እኮ እናንተ እውነት ለመናገር እኔ እናቴ ለጡት ለማስታገል ጡቷን የሚመረር የቀብታ ስትሰጠኝ ይቻለ መራር ነገር እንደሚበዛባት አስቀድሜ መጠርጠር ነበረብኝ። እንዴ ወይ አሁን ለምሳሌ የምንሆነውን ደግሞ ስንት የማንሆነውን ሆነናል። ወይ አሁን ሹፌር ለሆነ ረዳት ነው ምን ችግር አለ? ችግር የለውም አይደለም። ያው ቅድመ ዝግጅት ነው የሚባለው። ወይንም ደግሞ ሜዳ ገብቶ ኳስ ከመጫወታችን በፊት ሰውነትን አፍታቱና አማሙቆ መግባት ያለና መኖር ያለበት ሂደት ነው አይደለም። የምሆነውን ለመሆን ከኔ ጋር ምንም ዝምድና የሌላቸው ብዙ የማልሆነው ሲሆን ከርም ያለው ያንን
ስወገር እንጀራ ገና ለበላ እጄን ስዘረጋ እንጀራ ከመተን ጨፋር እናስጥላት የሚሉ ሰዎች ተነሱብኛል። ገና የማንሆነ ስሆን ከርሜ ልክ የመሆኑ ጋር ስደርስ እንደ ዶሮ እሷ ከምትበላው እኛ ጭረን እንበትነው የሚሉ ሰዎች ተነሱብኛል። ይኸው ከዛ ጊዜ ጀምሮ እንደ የሌሊት ወፍ ተዘቅዝቆ እያዩኝ የምሰራው ስራ ብላጠመላልኳቸው እንደ የሌሊት ወፍ ሰው እንዲተዘቅዝቆ ያለ ቆይ አሁን ወፎች ሲቀሩ በእግሮቻቸው የዛፉን ቅርንጫፍ ይይዙና ጭንቅላታቸውን ወደ ላይ አድርገው አይደል የሚቀመጡ የሌሊት ወፎችስ በእግሮቻቸው የዛፉን ቅርንጫፍ ይይዙና ጭንቅላታቸውን ወደ ታች ዘቅዝቀው አይደል የሚያዩ እና የእነሱን የተዘቀዘቀ አመለካከት እንደማስተካከል ቅስሟን ይሰብርልናል ያሉትን የተለያየ አስተያየት የተለያየ ነገር በተለያየ ሚዲያ ሰጡ። ምን ሰጡ ነው? ሰነዘሩ መከራ በዝቶብህ ውጤ በዝቶብህ ጫና በዝቶብህ ጎንበስ ያልኩ እንደሆነ አያስጎነብሱም እንኳን አበርካት ዝምታዬ ለእነሱ ስድብ አልሆነባቸው። ስድብ እኔ እኮ ዝም ያልኩት ለካ ዝምታዬ እኔ ከማውቀው ስድብ እነሱ የገመቱት ስድብ በልጦ እየገመቱ ተናደዱ፣ እየገመቱ ተበሳጩ፣ እየገመቱ ነደዱ። እኔ እኮ ምንም አላልኩም። ዝም እኮ ነው ያልኩት። እርግጥ ነው ስራቸው እንደሚያሰድብ እኮ ስላወቁ ነው የእኔ ዝምታ እንደ ከባድ ስድብ ያቆጠሩት። የኔን መውደቅ ከነሱ መቆም ጋር ዘምሩ። የእነሱን መቆም ለማረጋገጥ የኔን መውደቅ ማረጋገጥ ግን የሆነባቸውና ሰመታል እኛ መቆም በሚል መሪ የቻሉትን ማደረጓ የሚገርመው ነገር የሚደግፈኝን ሳይሆን ጨርቄን ስጥል የሚቀርጽላቸው ሰው እንዴት ናት እያሉ ደህንነቴን ሳይሆን የህመሜን ልክ እየጠየቁ ተሳለቁ። አንደኛ ማርሽ የጠፋባችሁ ካላችሁ አብራችሁ ተባሉ። ሁለተኛ ማን አለ ብዬ ነው ጊዜ ሶስተኛ ማርሽ አራተኛ አምስተኛ ማርሽ ወደ ኋላ የለም ወደ ኋላ አልኩኝና የረጠቁኝን እንጀራዬንና የረጠቁኝን ሳቄን እንኳን ማስመለስ ባልችል ሳቃቸው ማስቆም እንዳለ
ትመለሻለች ብለው ሲጠብቁኝ ደርቦ የመለሰ ስትራቴጂ ነደፋ። ከዛ በኋላ የታችሁ ጨርቋን ትጥላለች ብለው ሲጠብቁ ደርቤ አይደለም ደራርቤ ለብሼ ተስፋ አስቆረጥኳቸው። ይኸው የለበስኩትን ሳያት ዛቱ አላበርኩ ደንኛ ነ ኧረ እንደው ሙቀቱ ገደለኝ ልሞት እንዴ ስማአቦች አሁን ሊፖስቱ ብዙ እንዳለ ከዚህ ሰዓት ይፖስቱልሃል። የፈለግኩ እነሱ ቢፖስቱ እናንተ ቆሙቱ ለራይስ እንደማሰሻ ጨርቅ ብታጠልም ቀደም እንደነገርኳችሁ የማሰሻ ጨርቅ ስትታቆር ልዩነቱ የኔ ፀጉር መጣፉ ወይ አዳ አሻለም መጀመሪያ አሻለም እንዴ ምንድን ነው የቀረ እንግዳችን አንተ እንዴ ዋናው ጉዳይ አዳ ቅድም ነበር ዋና የመጀመሪያ ካሜራውን ይህን ማን ጨርስ ቆይ እንዴ እናንተ የሚገርማችሁ ነገር ማሸነፍን ባረጋግጥም የሆነ ደስታ የነጠቀኝ ነገር አይፈታላችሁ። ደስታ ማለት አሸንፍ ያለሁኝ እኮ ግን በቃ ለምን ሆነ አላውቅም። ደስታ የነጠቀኝ ምንድነው የተፈጠረው አይደለም። ቆይ አሸንፈሻል አይደል? ያስደሰተሽን ያላስደሰተሽን ነገር መለየት አለብን። አሸንፈሻል የታያል ሌሎች ገቡ ታዲያ ምንድን ነው ያላስደሰተሽ? እንደ ከዚህ በላይ ምን እንድናረግልሽ ነው የምትፈልጊው? እናንተ ደስታዬን አሸንፌም ደስታዬን የነጠቀኝ ለካ እልህ ነው። እልሄን ለመወጣት ውሻዬ ፊት ለፊት ድቅን አይልብን። ውሻዬ እውነት አሸንፌ ደስታዬን የነጠቀኝ እልሄን ለመወጣት ውሻዬ በአስተሳሰብም በአረማመድም ሸፋፋ የሆነ አለቃዬን በውሻዬ ስም ጠራሁት። ይህ ሰው አለቃዬን ውሻ ማለት ቢከብድኝ ውሻዬን ግን ሰው አልኩት። ከዛ ውሻዬ በድሮ አለቃዬ ስም ውሻዬን ስጠራት ጭሯን እየቆላች ወደ ላይ መጣለች። እንዴ ውሻ ጭራ ትሆና አንተ እንደዚህ እያለች አትመጣም። ያበሳጫቸው አለቃቸው ስትጠሩ ጭራውን እየነቀነቀ ወደ ላይ ሲመጣ ከዚህ በኋላ ማን ቡቺ ይላል? አለቃ ውሻውን ትመጣላችሁ እየነቀነቀች አለቃ እናንተ ለኩት ደሞዝ ቢጨመሩላችሁ እንኳን እንደዚህ አትደሰቱ። አሁን ደስተኛ ነኝ። የሳለካ የራሴን አላስነካ የገፈቱሬ ሲመጡ ጠንከር ብዬ በቆም በግራ በቀኝ ሲወጡ ነው እንጂ ያልገባ የገፈቱሬ ሲመጡ ሸሸት እላለሁ። በመጡበት ፍጥነት በአፍጤማቸው ተከል ይላሉ። ያልነካ እነሱ እየተረፉ ቃሉን አገባኝ። እኔው ደስተኛ እኔው ደስተኛ አዳ ጨረሰ። አሁን እንጀምር እንዴ አይገርምህም? ለወንበር ብዬ ደግሞ ይኸውላችሁ አላሻችሁ አዳም እኮ እቺ ወንበር ታሪካዊ ወንበር ነው። ለወንበር ብዬ ደግሞ ከቅርብ አለቃም ሆነ ከማንም ሰው ጋር ላለመጋጨት የራሴ ወንበር ገዝቼ ቢሮ ያስገባ
ፊቴን አታስተካክሉኝ። እሺ ወረቀት ውስጥ አረ ከነና እንደ ይሄማ ይታያል እኮ እንዴት ነው የማይገባው? ከጀርባ ደግሞ መኖር አለበት እኮ። እሺ ቶቶ ብናገበ ለማመድ እስከለማ ቆይ እሺ እስከዛ ለማመድ ፊቴን አስተካክሉ። እሺ ጫማ እሺ እናንተ ካሜራ እስከምታዘጋጁ ሰላም ጤና ይስጥልን ክቡራንና ክቡራን ተመልካቾቻችን፣ ይህ የማሰሻ ጨርቅ ዝግጅታችን በማሰሻ ጨርቅ ዝግጅታችን ላይ ለእንጀራችሁ ስትሉ የከፈላችሁ የተገባና ያልተገባ ዋጋ አንስተን የተጨዋወትን የማሰሻ ጨርቅ ወድቆ የቆሰለ ሰው እንደምታውቁ ሁሉ እርስዎም በማሰሻ ጨርቅ ታሪካችን ላይ በመገኘት በማሰሻ ጨርቅ ዝግጅታችን ላይ በመገኘት ወገኑን ያክብሩ። የማሰሻ ጨርቅ ሀብታምና ስኬታማ ሰዎች ብቻ ሳይሆኑ እርስዎ እንግዲህ ለምን የሚሆኑትን ደግሞ ብዙ የማይሆኑትን ሆነዋል። በማሰሻ ጨርቅ የማሰሻ ጨርቅ በእናንተ ችግር ይፈጠራል። የማሰሻ ጨርቅ ወድቆ የቆሰለ ሰው እንደምታክሙ እርስዎ በማሰሻ ጨርቅ ታሪኮ ወገኑን በማከም ታሪክ ይጻፋል። ለእንጀራችሁ ስትሉ በስራ አለቃ፣ በባልደረባ፣ በቤተሰብ፣ በጓደኛ የተቃጠላቸው ከውስጥ አይደለም ከውስጥ ከውጭ አይደለም። እንዲህ በወረጭ ተወራጮሽ ምን ካሜራ ላይ እንዲህ ታደርጊ ውስጥ ይላል እኮ አንድ ጊዜ ለማመን አሪፍ ያልኩት ይዛል ቃሽ ይስካታ ይወጣል። የተቃጠላቸው የጠቆራቸው ቹቹ ወዛ የጠቆራቸው የበገናቸው የዝግጅት ክፍላችን ከታች በሚያስቀምጥላችሁ በቴሌግራም እና በዋትሳፕ ታሪኩን በማጋራት የማስሻጨት በቅርቡ ወደ እናንተ ይመጣል። እናንተም ወደ እኛ ትመጣላችሁ። ለምን ቢሉ ለእንጀራው ሲሉ የከፈሉት መስዋዕትነት ባለ የማስሻጨት በቅርቡ ወደ እናንተ ይመጣል። እኛም ወደ እናንተ እንመጣለን። በቅርቡ ከአዲስ ቴሌቪዥን ጋር በአዲስ ሚዲያ ከእናንተ ጋር ወደ እናንተ እንመጣለን። ከዚህ በኋላ አይኖች ወደ አዲስ ቲቪ ያመራሉ። ለምን ቢሉ የማሰሻ ጨርቅ በቅርቡ ወደ እናንተ ስለሚመጣ፣ እስከዛ ድረስ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ጠብቁ። አንድ አክሽን የማሻጨት ባጭሩ እየተነሳ ስለተከታተላችሁ